ቆዳችን ላይ ስንጠቀመው ለቆዳችን መፍትሄ በኋላ ላይ መመልከት እንችላለን ማለት ነው። ታዲያ ስለ አሎቬራ እንግዲህ የምናነሳው ሂደት ይኖራል። አሎቬራ በአሌክሳንደር በሚባል አንድ ግዙፍ የበፊት ታዋቂ የነበረ ጦረኛ አለ። ይሄ ወታደር ዓለም ላይ ከፍተኛ ጦርነቶችን በማሸነፍ ይታወቃል። ወደ ኢንዲያን ኮንቲኔንት ይሄዳል። እዛ ይሄድና በዛ ባሉት ወታደሮች ምን ያደርጋል? ሽንፈትን ይቋደሳል ማለት ነው። ከተሸነፈ በኋላ ሀገሩን ለቆ ሊወጣ በሚልበት ሰዓት ላይ ግን ምን ይፈጠራል? ትልልቅ አባቶች መድኃኒት በማግኘት ይታወቃሉ። ታዲያ ምን ያሉት? ያ ሁሉ የቆሰለብህን ወታደር በምን ማዳን ትችላለህ የሚል ሀሳብ ሰጡት። በሬት ቁስላቸው ምን ማድረግ ይችላል? ማገገም ይችላል የሚል ስያሜ ሲሰጠው ያንን ነገር መጠቀም ቻለ ማለት ነው። ስለዚህ አልበንት ላይ የተካተተው አሎቬራ የሂሊንግ የማዳን ወይ የመፈወስ ሂደት ምን አለው ማለት ነው? አቅም አለው ማለት ነው። ስለዚህ ይሄንንም ታሪካዊ ዳራውን እንድትይዙት ያስፈልጋል ማለት ነው። አለፍ ስንል እንግዲህ የምናገኛቸው ሂደቶችን ስለ አሎቬራ ኮምፖነንቶችን ስናነሳ ከ200 በላይ አክቲቭ ኮምፓውንዶች አሉት ይለናል። አሁን እጃችን ላይ ኪኒን ይኑር ወይም ደግሞ አፈር ይኑር ሁለቱም ምንድን ናቸው? ኮምፓውንድ ናቸው። ግን የትኛው ነው ውስጥ ሲገባ ተጽዕኖ መፍጠር የሚችለው የሚለውን ስንመለከት እነዚህ እዚህ ጋር የምንመለከታቸው ኮምፓውንዶች ከ200 በላይ ምን የሆኑ ናቸው? ንቁ የሆኑ ተጽዕኖ መፍጠር የሚችሉ ግብአቶች አሉበት ማለት ነው። ካዲያ ከዛ ባሻገር አዳፕቶጅን ፕላንት ነው ብለን እናነሳለን። ወይም ደግሞ ሆርሞኖችን የማነቃቃት የመመገብን ስራ በተመሳሳይ ሰዓት መስራት ይችላል። ካዲያ እዚህ ጋር የምንመለከተው ወሳኝ ነገር ምንድን ነው ካላችሁ እንግዲህ አዳፕቶጅን ማለት ምን ማለት ነው? በሁለት ጽንፍ መስራት ይችላል ማለት ነው። አንድ ሰው በግራውን በቀኝ በኩል መስራት ይችላል። ጥቂት ሰዎች ናቸው የሚችሉት አይደለም። ስለዚህ ስለ አዳፕቶጅን ስለ አሎቬራ ጥቅምም ስናነሳ ተመሳሳይ የቆዳ ክፍል ላይዙ የሚችሉ ሰዎች አሉ። ለምሳሌ አንድ ቤት ውስጥ በጣም ወዛማ የቆዳ ክፍል የሚኖረው አለ፣ ከዛ ደግሞ ደረቅ የቆዳ ክፍል ያለው ሰው አለ። አልበንትን ሁለቱም ሰዎች መጠቀም ይችላሉ። ምኑ ነው የሚለያየው? መጠኑና ሰዓቱ ነው የሚለያየው ማለት ነው። በጣም ወዛም የሆነው ሰው ወዙን ምን ለማድረግ ለማመጣጠን መጠቀም ይችላል። ከዛ ባሻገር ደግሞ ደረቅ የሆነው ሰው አሚኖ አሲዶች፣ ኢንዛይም፣ ቫይታሚኖች ከመድኃኒት ልናገኛቸው የምንችላቸው ነገሮች ሁሉ ይዞልናል። ይህም እንግዲህ የሁሉም ተክሎች ንጉስ የመባል ስያሜ ይሰጠዋል። ብዙ ተክሎች አንድ ላይ ቢደመሩ የአሎቬራን ያክል ግብአት ውስጣቸው ምን አያደርጉ ማለት ነው? አይዙም። እዚህ ጋር ደግሞ ይሄኛው ጥሩ ተጽዕኖ ሆኖ እናየዋለን ማለት ነው። ስለ አልበንት ቤኔፊቶች እዚህ ጋር እንግዲህ በደንብ እናነሳለን። ይህም በደንብ ማዳመጥ አስፈላጊ። አጠቃቀሙን ማያካለፍ ውስጥ እናንሰው አጠቃቀሙ መልካም። ቤኔፊቱ ጋር ከመሄዳችን በፊት እንግዲህ እንደየቆዳው አይነት የአጠቃቀም ሂደቱን ደግሞ መመልከት ያስፈልጋል። አልበንት የምንለው እንግዲህ ስክራፓችን ይሄ ነው። አዳዲስ ሰዎች ካላችሁ ከውስጥ እንደ ቫዝሊን ወይም ደግሞ እንደ ሎሽኖች ሳይሆን ከሁለቱ ከአሎቬራ እና ከቤንቶናይት የተዘጋጀ ዱቄት መሰል አመድ ነው ማለት ነው። ስለዚህ ይሄንን በመጠናችን ለምሳሌ አንድ ማንኪያ በሾርባ ማንኪያ የምናደርግ ከሆነ ለዚህ ተመጣጣኝ የሆነ በጣም ያልወፈረ በጣም ያልቀጠነ ውሃ የምናደርጋለን። የቀዘቀዘ ባይሆን ይመከራል፣ ለብ ያለ ውሃ። ይሄንን በደንብ ማዳመጥ ያስፈልጋል። የፈላ ውሃ በፍጹም መሆን የለበትም። የመጀመሪያ ደረጃ የቆዳ ላይ ችግር ስለሚያመጣ ውሃው ምን ማድረግ የለበትም? መፍላት የለበትም። በጣም መቀዝቀዝ የለበትም፣ አክቲቭሊ ውጤት እንዲያመጣ ማለት ነው። ለብ ባለ ውሃ በጠብጠውና እንደ ቆዳችን አይነት የቆዳ አይነታችን ወዛማ ከሆነ ከ15 እስከ 20 ደቂቃ ይባላል። ግን እሱ እንዴት ማመጣጠን እንደሚቻል ነግራቸዋለሁ። ሌላው ደረቅ ከሆነ እስከ 10 ደቂቃ ፊታችን ላይ እንዲቆይ ይደረጋል። ከዛ ደግሞ ሌሎች የቆዳ አይነቶች አሉ። ለምሳሌ ሴንሲቲቭ የምንላቸው አሉ። ከዛ ኖርማል የምንለው አለ። ሴንሲቲቭ የምንለው ማክሲመም 3 ደቂቃ መቆየት የለበትም፣ አፌክት ስለሚያደርግ ማለት ነው። በጥንቃቄ መጠቀም ያለብን የቆዳ ክፍል ነው። ታዲያ ይሄ ፕሮዳክት የቆዳ አይነቴ ካላወቁት እንዴት ነው መፍትሄ ማግኘት የምችለው ካለ አንድ ሰው ምግብ ለመብላት አላርም ሞልቶ የሚያቅሰዋል። ለእንቅልፍ ግን እናደርጋለን የማንቆጣጠረው ነገር ስለሆነ ማለት ነው። የውስጣችንን ግን ምን አለ ውስጥ አሁን እርቦኛል ምን ልብላ እንላለን፣ ምግብ ልብላ እንላለን። እንደዛ ሁሉ ቆዳችን ላይ እንቀባውና ደረቅ ማለት ጨምደድ የማድረግ ባህሪ ሲይዝ ያኔ ምን ማድረግ ነው? ታጠቡኝ እያለው። ስለዚህ መልሰን ለብ ባለ ውሃ እንታጠበዋለን ማለት ነው። ያን የምናደርገው ለምንድን ነው ካለ በጣም የሚቆይ ከሆነ ቆዳችን ላይ ያለውን ወዝ በደንብ በመምጠጥ ለሌላ አይነት ጉዳት ያመጣብናል ማለት ነው። ምክንያቱም አንድ በርሜል ቤንቶናይት ደረቁ ማለት ነው
10 በርሜል ውሃ ምን የማድረግ አቅም አለው? የመምጠጥ አቅም አለው። ስለዚህ ይህንን በጣም በጥንቃቄ ደረቁን መጠቀም አይቻልም ማለት ነው። ከኔ ጋር ናቸው። ከጎን ያለው ሰው በዚህ ደረጃ ጠብቀው ነበር ወይ ተጠቅመዋል ወይ ወልኝ አለማውራት አይቻልም። አቅማለሁ የማጽዳት ሂደትን ይሰራልናል ማለት ነው። ማጽዳት ነው ያልኳቸው። ሁለተኛው ደግሞ ምን ያደርጋል ካለን እንግዲህ መርዛማ ነገሮች አሉ ቆዳችን በተፈጥሮ ሊያስወግዳቸው የማይችላቸው ነገሮች፣ ያ ደግሞ በመመረዝ ወይ ቆዳችን ላይ ውጫዊ የቆዳ ችግር ያመጣሉ ወይ ደግሞ ውስጣዊ ችግሮችን ያመጣሉ። ያም ካልሆነ ደግሞ እንግዲህ ፊታችን ላይ ያሉ ጥቃቅን ቀዳዳዎች አሉ አይደለ? ያንን በመድፈን ለማድያት ለቡግር መፈጠር ምክንያት ይሆናሉ ማለት ነው። እዛ ደረጃ ከመድረሱ በፊት እነዚህን አላስፈላጊ መርዛማ ነገሮች ማስወገድ ይችላል። ላብ ከሰውነታችን ሲወጣ እንግዲህ በሁለት መንገድ ነው የሚወጣው። የመጀመሪያው በብብት አማካኝነት ይወጣል። ሁለተኛው ደግሞ በውስጥ እግር አማካኝነት ይወጣል። የጤና ባለሙያዎች ካላችሁ እውቀቱ ያላችሁ ሰዎች ካላችሁ እታረማለሁ ከኔ ጋር ናቸው አይደለም? ታዲያ በሽንት በተለያዩ ነገሮች የሚወጡ ነገሮች እንዳሉ ሆኖ ላብ በዋነኛነት የሚወጣው ቤት በኩል ነው። ግን እኛ ልብስ እንለብስበታለን። ከልብስ በኋላ ደግሞ ምን እናበዛለን? ዶድራንት አይደለም? ከዛ ምን ማጽጃ ደግሞ እንጠቀማለን። ያ ሲሆን እነዛ ፎሎኪሎች ምን እየተደረጉ ይሄዳሉ? እየተደፈኑ ይሄዳሉ። ከቆይታዎች በኋላ ያ ቦታ ምን ይሆናል? የመጥቆር ባህሪ ያሳያል አያሳይም? ከዛ ደግሞ የሚወጣው ጠረን ራሱ ነጭ ልብስ ስንለብስ ምን ያደርጋል? በዛ ጊዜ ከለሩን የማበላሸት ሂደት አለው። ስለዚህ ለእንደዛ አይነት ቦታዎችም የማስተንፈስን ሂደት ይሰራል። ወደ እግራችን ስንመጣ ደግሞ በዛ ጊዜ የምንጠቀመው ምን ጫማ ነው? ሽፍን ጫማ ነው። ሽፍን ስናደርግ ቀኑን ሙሉ ሲሆን መወገድ ያለበት ላብ በዛ አማካኝነት ይደፈንና በላብ አማካኝነት የማይሆን ሽታ ይይዛል ማለት ነው። ስለዚህ እነዛ ነገሮች ለማስወገድ ለማስተንፈስ እንጠቀምበታለን ማለት ነው። ከዛ በተጨማሪ እንግዲህ ሰውነታችን ላይ ምኖች ይኖራሉ? አላስፈላጊ የተከማቹ ዘይቶች አሉ ወይም ወዞች ማለት ነው። ለምሳሌ አሁን እንደዚህ ብታደርጉ ፊታችሁ ላይ ሲቼክ አሉ አለ የለም? በሙቀትም በተለያየ ነገር የሚመጣ ማለት ነው። ይሄ ቢከማች ምን ችግር አለው? በቆይታዎች በኋላ የቆዳችን ሂደት ላይ ተጽዕኖ መፍጠር ይችላል። ያንን እንግዲህ ማስወገድ እንዲችል ይሰራልናል ማለት ነው። ሌላው እንግዲህ ቆዳችን ምን ያደርጋል? ይቆጣል በምንጠቀማቸው ሂደቶች አላስፈላጊ ነገሮችን ስናስቀምጥበት ማለት ነው። ለምሳሌ ከኔ ጋር ሆኑልኝ። ይሄ ጠረጴዛ ላይ የጠረጴዛ ሽፋን ብናደርግበት እና እሳት ላዩ ላይ ብናስቀምጥ ምን ይሆናል? ይጨማደዳል አይደል? ነው አይጨማደድም? ያ የሚጨማደደው ሂደት እንግዲህ አላስፈላጊ ነገር ላዩ ላይ ስለተቀመጠ ነው። ቆዳችንም እንግዲህ የተለያዩ ነገሮች ነው የምንጠቀምበት። በዛ አማካኝነት የአደጋ ውስጥ ገብቶ ከሆነ ለዛ መፍትሄ መጠቀም እንችላለን። ለቆዳችን ደግሞ ሂል ማድረግ አቅም አለው። እንዳልኳችሁ ከፍተኛ የሆነ ችግር አለ። ምክንያቱም 28 ቀን ጠብቆ እሱ ያድሳል ራሱ። የታደሰውን ነገር ደግሞ የማስወገድ አቅማችን ትንሽ ዝቅ ስላለ ያንን እንግዲህ እንደ ችግር ወይም እንደ መፍትሄ መምጣት ይችላል፣ ሂል ያደርግልናል ማለት ነው። ሌላው ቆዳችን ድርቀት በሚያጋጥምበት ሰዓት ላይ ይሄን መጠቀማችን በአሎቬራ አማካኝነት የምናገኘው ሌላው ጥቅም ሃይድሬሽን ወይም ወዝን ወይም ደግሞ እርጥበትን ይሰጥልናል ማለት ነው። እንዲሁም ለፕሮቴክሽን ለቆዳችን ፕሮቴክት ለማድረግ እንጠቀምበታለን። ለቆዳ እፎይታ ወይም ደግሞ ቆዳችን ላይ የሚወጡ ምኖች አሉ፣ ቡግር ወይም ማዴት አለ አይደል? ያንን መጠኑን በጊዜ ሂደት ምን እያደረገው ይሄዳል? እየቀነሰው ማለት ነው። ስለዚህ ለቡግር የማስተንፈስን ስራ ይሰራልናል ማለት ነው። በስተመጨረሻ እንግዲህ አንቲ ኤጂንግ ነው ይለናል ማለት ነው። ቆዳችን ላይ የሚፈጠሩ ብዙ አይነት ነገሮች ይኖራሉ። እነዛን ምን የማድረግ ስራ ይሰራል? ስለዚህ በዚህ ሂደት ነው ማለት ነው። ከኔ ጋር ናችሁ? ለአልበታ እንዲያጨብጭቡና ወደ ቀጣይ እንላለን።